በ950 ሺህ ብር ብዬ ነው የምናገረው 950 ሺህ ብር ብለህ ብትመጣ ዛሬ እንደዛ አይደለም ፊንቴክ እየሸጠ ያለው መንሱር ደግሞ እንደ መንሱር እንደ ሙስሊም ወለድ ነፃ የምትለዋ ነገር አትራክት አድርጋኝ ነው የገባውበት እዚህ ነገር ላይ በመገባበት ሰዓት 950 ሺህ ብር እውነት ነው ብዙ ሰዎች ተመዝግበው ብዙ ሰዎች ወስደው ፊንቴክ 1% የመንሱር አይደለም አሁንም ደፍሬ መናገር እችላለሁ ህግም ያውቀዋል ይሄንን አዳማ ብራንች እንደተከፈተ የዛሬ 6 ወር አዳማ ብራንች ሲከፈት እኔን ኤጀንት ብለው ተፈራረምን እንዴ ለምን የኔ ነው የአዳማ ብራንች የኔ ነው ብለህ ነው እንጂ ተናገርከው በሶሻል ሚዲያ ላይ ቆያ ልክ ነህ ታዲያ ልንገርህ የአዳማ ብራንች የኔ ነው ያልኩበት ኤጀንት ስለሆንኩኝ እኔ ነኝ የማስተዳድረው ነው እውነት ነው ብያለሁ አልክድህም እኮ አሁንም ይሄንን ኢቲቪ ማስታወቂያውን ሰርቷል 1920 የሚሆኑ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች የ950 ሺህ ብር መኪና ግዙ ብሎ ማስታወቂያ ሰርተዋል ዋጋ ተከራክሬ ላቀም የአማርኝን ነገር ነው የማደርገው ዋጋ ክርክር አድርጌ አላቅም በነገራችን ላይ እኔ ሜኑ አላይም አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ ሜኑ አላይም የአማርኝን ነው የምበላው አሁን ደግሞ ወደ 20 ዓመት ንግድ ላይ ያለው ሰው ነኝ ታዲያ እንሳነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም ማየትም አልፈልግም እውነቱን ለመናገር ቅንድቤ እንዲበቅል እንኳን የተመጣጣ ነገር በልቼ ነው ለቅንድቤ ማተለቂያ እንኳን የምጠቀመው ብዙ ሰዎች በእኔ እድሜ ቅንድቤ አንታውን ቅንድብ ራሱ እያለቀ ነው አይተከው አጃ ነው ራሱን የቻለ ነገር አነግራለሁ ምንድነው ራሱን የቻለ ነገር አለው ሀብታምነት በጣም ደስ ይላል ሀብታም ስሙ ራሱ ደስ አይልም እውነቴን ነው የምነግርህ ትንሹ በቀን 1000 5000 10000 ይሰጣሉ በየቀኑ 4 ዓመት ሆኖኛል ስለዚህ ይሄን ያደረክ ሰዎች እንዲጓጉ ሰዎች ለምሳሌ ገንዘብን እንዲያመልኩ ሁሉ አድርጋቸዋል የመጀመሪያው በሶሻል ሚዲያ ገንዘብ እየሰጠ ሰው መርዳት የጀመረው መንሱር ነው የመጀመሪያው በሶሻል ሚዲያ ቻሌንጅ ያስጀመርኩት እኔ ነኝ ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ በቃ ነፍስ ነው የሚጨርሰው ካለ ሰጠዋለሁ ስሙን ሳልጠራ ገምቱ ማን ይሆናል ያው መንሱር ነው የሚለው ምንም መንሱር ነው የሚለው እርግጠኛ ነኝ እኔንም እንግዲህ ለረጅም ጊዜ ታውቁታላችሁና ፕሬዚዳንት መንሱር ጀማል እኔ ሁሌ ስልክህም ላሳይ ይችላል ፕሬዚዳንት መንሱር ብዬ ነው ሲበረኩት ቴንክ ሶ ማች እኔ ለምን መሰለ የሰዎችን ራዕይ ስለማከብር ያው እንግዲህ የተደዋወልንበትን ማየት ይቻላል ማን ይላል እዚህ ጋር ዋው ፕሬዚዳንት መንሱር ጀማል ኦፍ ኮርስ እኔ አምኛለሁ ቴንክ ዩ ሪሊ ቴንክ ዩ ባይዘ ብዙዎች አምነዋል ወደፊትም ያምናሉ ምንም ጥያቄ የለውም ስለዚህ አንዳንድ ሰው ያንተን 40 ዓመቴ ነው ከ40 በላይ ሆኛለሁ አሁን እያልክ ነው በእርግጥ ግን ፕሬዚዳንት ሆናለሁ ካልክ እንግዲህ ባለፉት 10 ዓመት ብለህ እንግዲህ ምንም የተፈጠረው ነገር አላየንም ግን ምንድነው ያሰብኩት ባራክ ኦባማ በ55 ዓመታቸው ከፕሬዚዳንትነት ወጥተዋል ትራምፕ ደግሞ በ74 ዓመታቸው ያው ፕሬዚዳንት ሆነዋል ስለዚህ እድሜ ስለማይገድበው ለዛ ብዬ በፕሬዚዳንትነት ሴቭ አድርጌያለሁ አያርገው 10 ዓመትም ገና 10 ዓመታትም ልንጨምር እንችላለን የግድ እኮ አሁን መሆን አይተበቅበት የሰው ልጅ የሆነ ጎል አቺቭ ለማድረግ እኔ አሁን የ15 ዓመት እቅድ ነበር ያስኩት በ15 ዓመት እየተካሄደ ያለው ነገር እኔ ፕሬዚዳንት ሆናለሁ ብዬ ስናገር በሶሻል ሚዲያ እንኳን 100,000 ፎሎወርስ አልነበረኝም ዛሬ በብዙ ሚሊዮኖች በሚባል ደረጃ እኔ እንኳን ኮንትሮል ከማደርገው ከ4 ምናምን ሚሊዮን በላይ ነው መንሱርን ብሎ ደግሞ ካሉት ከ4 ሚሊዮን ኦልሞስት 7-8 ሚሊዮን ሰው ፎሎ የሚያደርገው መንሱር ጀማልን ብሎ አለና ይሄ አንዳች ራሱን የቻለ አቺቭመንት ነው ቀጣይ ደግሞ ከተወሰኑ አመታት በኋላ ደግሞ ፈጣሪ ያሳካዋል ማለት ነው በተለይም ደግሞ ያንተ ሀብታም ነኝ ብለህ ስለሆነ የመጣኸው አሁን እንደ ልብ ያገኘበት ተበላለ ብዬ ሳይሆን ሀብታሙኝ ነው እኮ ዞሮ ሀብታም ነኝ ብለን የመጣውኛ አካውንትን መጀመሪያ አላየንም እና ባለፈው ኢንተርቪው ላይ እንደዚህ ያሳይተኝ መነጋገር ያቆም ነው በዛ ኬዝ እኮ እንጂ አይከብድህም አሁን አንተ ሾፕ ለማድረግ ምናምን ለቤት ምናምን እንደዚህ አስቤዛዎች ለመግዛት አይቸግርህም እንደዚህ አይነት ነገሮች ትላልቅ አርቲስቶች ለምሳሌ ዓለማችን ላይ ያሉ ትላልቅ ሰዎች ዴይሊ ላይፍ ሾው አላቸውና የብዙዎቹ ላይፍ ሾው አያቸዋለሁ በጣም የሆነ ቦታ ሄዶ ሻይ ሲጠጡ ታያለ ሱፐርማርኬት ገብቶ እንደዚህ ዕቃ ይዞ ሲወጡ ታያለ ምናምን ስለዚህ ኖርማል ነው ለኔ አይን ቆዳጋለሁ ግን እዚያ አትቸገርበትም ወይ ነው ብዙ ሰው እንደ መንሱር አንተ ምናምን ይሉሃል እኮ አሁን ዋጋ ለመከራከር ምናምን አይከብድም ዋጋ ተከራክሬ ላቀም የአማርኝን ነገር ነው የማደርገው ዋጋ ክርክር አድርጌ አላቅም በነገራችን ላይ እኔ ሜኑ አላይም ምን ማለት ነው አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ ሜኑ አላይም የአማርኝን ነው የምበላው አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ነው የምግቡን ዝርዝር ብቻ ነው ማየት የምፈልገው እንጂ
ዋጋ ጉዳይ ፈጣሪ አልহামዱሊላህ ለመብላት ለመጠጣት ለመልበስ የቤት የምናምን እድሜህም እኮ ነው ገብቷል አይደለ ያው ነው ወደ 20 ዓመት ንግድ ላይ ያለው ሰው ነኝ ታዲያ እንሳነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም ማየትም አልፈልግም እውነቱን ለመናገር አይገድህም ምንም አይመስለኝም የአማርኛ ነው መምላት የምፈልገው because today is my day ብዬ ነው እንዴ አንተ ለአንተ ብቻ ነው እንደምትኖረው እናንተ እየከፈላችሁ ሌላው ላይ ተጽዕኖ ማድረግ አይሆንም እሱ ሌላ ጉዳይ ነው እሱ እኔ ይመለከትማ አንደኛ መንግስትን ይመለከተዋል እውነቱን ለመናገር ሶፎኒያስ አንዳንድ ቦታዎች አሁን በቅርብ ቀን እንኳን ብታይ ለምሳሌ ስፔሻሊ በመንግስት ስር ያሉ ተቋማት ብዙ ገንዘብ የሌላቸው ሰዎች ሄደው እዛ ቦታ ላይ መዝናናት ይፈልጋሉ ትላልቅ ሆቴል ትላልቅ 5 ስታር ሆቴል ከሚባሉ ሆቴሎች አሁን 150 የነበረ ማኪያቶ 350 ገብተዋል ይሄ ልክ ነው እያልኩ አይደለም እኔ ግን ካነሳ ነው ወሬ አኳያ ብዙም ዋጋ አላይም ልልህ ብዬ ነው አትጨነቅም ብዙም አልጨነቅም ለዚህ ጉዳይ ዝም ብለህ ማንሳት ነው የአማርኛን ነው የምበላው የአማርኛን ነው የምጠጣው ዛሬን ነው የምኖረው today is my day ብዬ የምኖር ሰው ነኝ ቅንድቤ እንዲበቅል እንኳን የተመጣጠነ ነገር በልቼ ነው ለቅንድቤ ማተለቂያ እንኳን የምጠቀመው ብዙ ሰዎች በእኔ እድሜ ቅንድቤ አንታውን ቅንድብ ራሱ ያለቀ ነው አይተከው አጃ ነው ራሱን የቻለ ነገር አነግራለሁ ምንድነው ራሱን የቻለ ነገር አለው በመመገብ ብቻ ይሄ ኦርጋኒክ ነገሮችን መጠቀም ከቻልክ ብዙ ነገሮችህን ሻይን ያደርገዋል ኢትዮጵያ ውስጥ አይተ ከሆነ ሰዎች ውድ ነገር ላይ ነው ራሳቸውን የሚያስጨንቁት እንደዚህ ሻይን የሚያደርግ ነገር በጣም ርካሽ በጣም ታች ያለ ቦታ ያለ ነገር ነው ኦፍ ኮርስ ፕሮቲን ምንም ጥያቄ የለውም ኢትስ ቬሪ ኢምፖርታንት ግን በግራም አሁን እኔ በዚህ አሁን አይተኝ ከሆነ ከጥሬ ስጋ እንኳን በበላ በሳምንት አንድ ቀን ወይ ሁለት ቀን ነው የምበላው ከ30 በላይ ከ30 30 ግራም ሳይሆን ከ300 ግራም በላይ አልጠቀምም የምበላት ቁርስ በግራም ተሰልታ እንድትመጣ ነው የምፈልገው ለምን 40 ዓመት እያለፈኝ ነው ከዚህ እድሜ በኋላ መንሱር ያገኘውን ዝም ብሎ አግበስብሶ ቢበላ አንደኛ ነገር ከኮሌስትሮል ጋር የተያዘ ከጤናችን ጋር የተያዘ በብዙ መልኩ ምን እንሸወዳለን መሰለ እኔም ሆንኩ አንተ በጣም ብዙ መብላት ለሰውነት የሚጠቅም ይመስለናል እንደገና ደግሞ እድሜህ እያደገ ሲሄድ ሰውነትህ ራሱ የሚፈልገው የምግብ መጠን አለው በቀን የተቀመጠለት ስንት ግራም ነው ያው እኔ በዚህ ጉዳይ ላይ ይሄ ግራም ነው ማለት አልችልም ግን ኤክስትራ መብላት እንደሚጎዳ አውቃለሁ እኛ ደግሞ የለመድነው ቁርስ መስትቢ የተደረደረ ነገር መብላት ምሳ ሰዓቱ ደረሰ ወዲያው የተደረደረ ነገር መብላት እራት ሳይቀር እኔ አሁን እራት ሳልበላ ስንት ዓመቴ ነው እውነቴን ነው ማለት አልበላም ጠዋት ቁርሴን አሁን ዛሬ አንተ ጋር ስመጣ አብሽ ታውቃለህ አብሽ አሁን በጣም ርካሽ ነገር ነው አብሽ በውሃ ሞቅ ያለ ውሃ ተበጥብጦ እሱን ጠጥቼ ነው የመጣሁት ማን ነው የሚያዘጋጅልህ የሚያግዘኝ ሰው አለ ኦኬ እዛ ነገር የሚያግዘኝ ሰው አለ ግን ጎበዝ አይደለም ኪችን ላይ እንቁላል መጥበስ ይችላልው የሚገርም ሽሮ ደግሞ በጣም መስራት ይችላልው በቅቤ ሽሮ ትበላለህ እንዴ በጣም ሽሮ በሳምንት አንድ ቀን ከገበታዬ ላይ ሽሮ አለ ሽሮ ወዳለሁ እኔ ሀብታም ሽሮ የሚበላ የማይመስለው የሆነ ሰዓት ላይ ነው የሆነ ሌቭል ላይ ስትደርስ እኮ ሀብት ስታንዳርድ እየጨመረ ሲሄድ ለጤና ከሚጠቅሙ ነገሮች መሃል ላይ ሽሮ አለች እኮ ነው አለ እኮ ታውቅም እንደ አለች እኮ የትም ቦታ ትኖራለች እሷ አይ እኔ ሽሮ ሰዎች የደሃ ምግብ አድርገው ምክንያቱም ብዙ ጊዜ አይተህ ከሆነ አሁን ቅርብ ቀን እኔ ጋርም አንድ ልጅ መጥቶ ሽሮ መብላት ያደድባል ሽሮ አትብሉ ምናምን እያለ መጥቶ ተናግሮ ትንሽ ጫናም ደርሶበት ነበር ከዚህ በፊትም አንድ ልጅ ሽሮ አልወድም ስትል ሽሮ የደሃ ምግብ ብቻ የማድረግ የተሳሳተ አመለካከት ነው ይሄ ለምን መሰለህ በጣም እንደ ሽሮ ለሰው ልጅ የሚጠቅም ነገር የለም እኔ ልንገርህ ዘይት የበዛበት ጥብስ ዘይት ይሄ ኖርማል ባለ ትንሽ በ1000 እና በ2000 ብር የምትገዛው ዘይት የበዛበት ጨው የበዛበት እንደገና ደግሞ በአንድ ሙሉ እንጀራ ብላ ከምትለኝ ምንም ትንሽ ጨው በጣም ትንሽ ጨው የተጨመረበት የተንተከተከ ሽሮ ትንሽ ቅቤ ጣል ተደርጎበት ያንን ነው መርጬ የምበላው ዛሬ ድሮ ግን ያኛውን ነበር የምመርጠው ጠቀሜታው ግን ይሄ እንደሆነ ስለማቅ ትኩረቴ እዚህ ላይ ነው ስለዚህ ሽሮ ለጤና ይጠቅማል አትሻወድ ወንድሜ ሀብታምነት ስሜቱ እንዴት ነው እስቲ ሀብታም ማለት ወይ ደስ ይላል እውነት ሶፊ ሀብታምነት በጣም ደስ ይላል ሀብታም ስሙ ራሱ ሀብታም ደስ አይልም እውነቴን ነው የምነግርህ ሰዎች እኮ ኧረ ሶፊ በጣም የሰው ልጅ እንደምንም ብሎ ብር ማግኘት መቻል አለበት ብር ብዙ ነገርህን ከፍ ያደርጋል ብዙ ነገርህን ያወርዳል ሰዎች ገንዘብ ባጡ ቁጥር በተቸገሩ ቁጥር የሚደርስባቸው ፊትህ ራሱ እንዲፈካ ለማወቅ ያው ይሄን የሚያምር ያንተን ፊት የሆነ ለአንድ ዓመት እስቲ ገንዘብ እጣና ይው ምን እንደሚመስል ሌላ ሰው ነው እኮ የምትሆነው
ሌላ ሰው ፈጣሪ ደግሞ ብር ሰጥቶ የሆነ ነገር ስታደርግ እኔ አሁን አንድ ጓደኛችን አለ የዛሬ 4-5 ዓመት ምን እንደሚመስል አውቀዋለሁ ግን ፈጣሪ በቃ ለቀቀበት አሁን እሺ ፈረንጅ ነው የመሰለው ፈረንጅ በቃ እኔ ይገርመኛል ውበት ከውስጥ ነው የሚወጣው አይነት ስለዚህ እንደምንም ብለን ገንዘብ ማግኘት መቻል አለብን ገንዘብ ማጣትንም አውቀዋለሁ ማግኘትንም ዛሬ ላይ ሆኜ እያየሁት ስለሆነ እንደ ገንዘብ ትልቅ ቦታ የሚሰጠው ነገር የለም ለምሳሌ እናንተ ባለሀብት ነን ብላችሁ ገንዘብ ይዛችሁ መጣችሁ በተለይም አንተ ደግሞ በዚህ በሶሻል ሚዲያ ገንዘብ እየቆጠርክ ድፍን 200 ብር ለአንዱ 2000 ለአንዱ 5000 ለአንዱ 10000 እየሰጠ በትንሹ በቀን 1000 5000 10000 ይሰጣሉ በየቀኑ 4 ዓመት ሆኖኛል ስለዚህ ይሄን ያደረክ ሰዎች እንዲጓጉ ሰዎች ለምሳሌ ገንዘብን እንዲያመልኩ ሁሉ አድርጋቸዋል አይደለም ገንዘብ አይገናኝም እኔም አደርገው ልንገርህ ለምሳሌ ትናንትና ማታ አንድ እናት ባዮ ላይ ስልክ ያለ እዛ ባዮ ላይ ያለውን ስልክ አንዳንዴ ነው የምከፍተው አልከፍተውም እከፍተውና የምትፈልጉት ነገር ጠይቁኝ ብዬ ከ2000 ሰው በላይ ላይቭ ላይ ነበር ስደውል እያስተናገርኩኝ የሆነ ልጅ ደወለ ከሆነ አይ ቲንክ ወደ ወሎ አማራ ክልል አካባቢ ነው እህቴ በርዝዴ አላት እና ምንም ብር የለንም እባክህን የኬክ መግዣ አለኝ ከዛ እሺ ብዬ 1000 ብር ላኩለት የግድ እኮ ሚሊየን ብር ለሰው መስጠት አይጠበቅብህም ሚዲያ ላይ ኦር ደግሞ ሚሊየነር ነኝ ብለህ የግድ ሚሊየን የሚያክል ብር ለሰው መስጠት ሳይሆን ሰውየው የሚፈልገው ስንት ብር ነው የምትፈልገው አሁን እኔ 5000 ብር ጠይቃኝ 100,000 ብር ብሰጣት በእርግጠኝነት ልታበላሸው ትችላለች ልክም አይመጣም ላይቭ ገብቼ መንሱር 1000 ብር በጣም ቸግሮኛል 1000 ብር ሰጣለሁ ብዙ ጊዜ 1000 ላይ ያገኘ ሰው 1000 ብር ይሸለማል ብዬ ስናገር ይህ ሰውዬ ከ1000 ብር አይወጣም እንደ ይሉኛል ግን የ1000 ብር ቫልዩ መንሱር ያቅ ስለነበረ ነው በ1000 ብር ተቸግሮ ሰዎች ብዙ ነገር በዛ 1000 ብር እንደሚያደርጉ ስለማቅ ነው ምን አይነት ደፋር ብትሆን ነው አንተ 800 ብር እየሰጠን ለሰው ቀርጸ ምን ተማምነህ ነው ታንክስ ሶ ማች ሶፊ ያችን ቪዲዮ ማስታወስህ ራሱ ለኔ ትልቅ ነገር ነው ብዬ ነው የማስበው ለምን ብትለኝ መጀመሪያ 100,000 ፎሎወርስ እያለኝ የዛሬ 3 ዓመት ተኩል 4 ዓመት 3 ዓመት ተኩል ከምናምን ይሆነኛል አንድ እናት መኪና እያሳጠብኩ ያለው መታ ባክን ስትለኝ ለምንድን ነው ማሚ የምትለምኚው ስላት የቤት ክራይ ልከፍል ነው አለችኝ ስንት ብር ነው የቤት ክራይ ስላት 800 ብር አለችኝ ስልክ አለሽ አዎ ስልኳን ተቀብዬ 800 ብሩን ሰጥቼ ስልኳን ፖስት አረኩላት 1.2 ሚሊዮን ሰው በሁለት ቀን ነው ያየው ከዛ በኋላ ነው ዛሬ የምታያቸው ሶሻል ሚዲያ ላይ ገንዘብ የሚያዋጡ ገንዘብ የሚሰጡ ሰዎች የተፈጠሩት የመጀመሪያው በሶሻል ሚዲያ ገንዘብ እየሰጠ ሰው መርዳት የጀመረው መንሱር ነው የመጀመሪያው በሶሻል ሚዲያ ቻሌንጅ ያስጀመርኩት እኔ ነኝ ወንድማችን 400,000 600,000 ፎሎወርስ ነበረው ከኔ ጋር እኩል የጀመረ ለምን እስካሁን አላደገም በሚል ተነጋግረን 1 ሚሊዮን ከገባ 500,000 ብር ሰጣሃለሁ ብዬው ናው የሚባለው ልጅ ናው ፎንቴ በጣም ዲሲፕሊን ያለው በጣም ጎበዝ ልጅ ጌም ነው የሚጫወተው ከምንም ጋር የሚገናኝ ልጅ አይደለም በቃ ላይፉን ለመቀየር እየሰራ ያለ ልጅ ነው ከዛ በኋላ ከዛች 500,000 ብር ቻሌንጅ ጀምሮ እኔ የጀመርኩት ነው ይሄም ከዛ በኋላ ትላልቅ ሪል ስቴት ያላቸው ዛሬ እኮ 8 ሚሊዮን ገብቷል ብሩ 8 ሚሊዮን ደርሷል 8 ሚሊዮን ደርሷል የመጀመሪያው ግን መንሱር ነው ቻሌንጅን በቲክቶክ ያመጣው መንሱር ነው በናው ፎንቴ ነው የተጀመረው ከዛ በኋላ ነው ዛሬ ሪል ስቴት ተቋማት እንዲሁም ደግሞ በጎ አድራጎትን ለሚሰሩ ሰዎች ዛሬ ጠዋት ያየሁት ፖስት አንድ የሪል ስቴት ካምፓኒ 10 ሚሊዮን ብር እሰጣለሁ ፎሎወርሶችን እንዲህ ካላደርጋችሁልኝ ለእንደዚህ አይነት ወይ ለመቄዶንያ ሊሆን ይችላል ወይ ለወንድም ካሊል ሊሆን ይችላል ወይ ደግሞ ለባቡል ኸይር ሊሆን ይችላል እንደዚህ አይነት ነገሮች የተፈጠሩት በእኔ ነው ትልቁ ፖይንት ያቺ እናት 800 ብር ስሰጣትና ስልኳን ሳስቀምጥ ትዝ ይለኛል የማዳም ቅመም ምን እንደሆነ ታውቃለህ የማዳም ቅመም ማለት ምን እንደሆነ አውቃል የማዳም ቅመም የሚባሉ አረብ ሀገር ያሉ ሴቶችን ታውቃቸዋለህ እነሱ ያንን ነገር አይቶ ደውለውላት ገንዘብ አዋተው በቁርቁሮም ይሁን ቤት ሰርተውላታል የኔ 800 ብር ለዚህች እናት አንድ ነገር አደረገ እንደ እርሾ ሆኗል ነው እርሾ ሁኛለሁ በቃ ያንን ነው የማየው ከዛ በኋላ ነው እንዲያውም አግሬሲቭሊ ይህን ነገር ማድረግ የጀመርኩት እኔ አንድም ቀን ለመንሱር ብር ሰጥቼው ስጥልኝ ያለ ሰው የለም እርዳታ ተቀበለ አንድም ቀን ከራሴ ነው የምሰጠውም 1,000 ነው ወይ 10,000 ነው ወይ 100,000 ነው ወይ 500,000 ነው በትክክል ኦፊሻል የታወቀ ነገር ሚሊዮን ሰጥቼም አላውቅም ለማንም ሰው ግን ከማንም ተቀብዬ ለማንም ሰጥቼ አላውቅም አሁን ሶሻል ሚዲያ ላይ አይተህ ከሆነ ገንዘብ ይሰበስባሉ ምናልባት ወደ እነሱ አካውንት ላይ ሄድ ይችላል አንዳንዱ ግን ወደ እነሱ አካውንት ይሄዳል ያው የሚሆነውን የራሳቸውን ላይፍ አኑሮበት ደግሞ የሆነ ነገር የሚተራረፈው ነገር ደግሞ ይሰጣሉ ይሄ ምንም ጥያቄ የለውም ሁላችንም የምናውቀው ነገር ነው ምንም ለምን አይ ለጽድቅ አይደል እንደሚሰሩት
ለጽድቅም ቢሆን ይሄ ሰው ለምሳሌ ከሆነ ሀገር መጥቶ የሆነ ሀገር ሂዶ ነው ገንዘብ የሚሰጠው። ትራንስፖርት አለበት፣ ነዳጅ ይኖርበታል፣ ብዙ ነገር ይኖርበታል። መቼስ ከኪሱ አይደለም የሚያወጣው። እሺ አንድ ሰው ለምን ይሄንን ታዲያ ቋሚ ስራ ከሌለውና ቋሚ ስራ የማይሰራ ከሆነ እርዳታ ማድረስ እንዴት ቋሚ ስራ ይሆናል ያለ ክፍያ? ኦልሬዲ አሁን ቋሚ ስራ ሆኗል። በብዙ ሚዲያዎች ላይ ቋሚ ስራም ሆኖ ህይወታቸውን ቀይረዋል፣ የሰውንም ህይወት ቀይረዋል። እኔ በጣም አፕሪሺየት አደርጋለሁ። እኮ እኔ አሁን which means 50 አሁን 70-30 ሲሆን ነው የሚከብደው። 1 ሚሊዮን ብር ለሰው ሰብስበህ 700 ወስደህ 30 ስትሰጥ ነውር ነው። 30 ወስደህ 70 ብትሰጥ ግን ህይወትን ወይ በግልጽ መናገር ነው አይነገርም። ያንዴ አንተ አሁን ይሄን ያህል እንግዲህ ለ3 እና ለ4 ዓመት ገንዘብ 10,000 100,000 1,000 ብርም እየሰጠን ያለው ትክክል። ከሰዎች ገንዘብ በልተሃል አልበላህም? አንድም ነገር ሶፎንያስ አንተ ዩቲዩብህ ላይ ስልክ አስቀምጥና መንሱር ጀማል በተባለ አካውንት ስም በመንሱር ጀማል ለዚህ እርዳታ ብር ስጥ ብዬው እንደዚህ አድርጎኛል የሚል ሰው ካለ ፕሊዝ ለኔ ሳትነግረኝ ያን ሰው ሪከርድ አድርገህ ፖስት አድርገው። ይሄን በምታምንበት ኢየሱስ ይያለሁ። ስለዚህ በእርግጠኝነት አንተ ዜሮ ምንም ገንዘብ አልበላህም። አንድም ነገር ማድረግም አልሞክርም። ለምን መሰለህ ሶፎንያስ፣ እኔ ሃይማኖቴን የምወድ ሰው ነኝ። በዚህ ምድር ላይ ፈጣሪ የማይመለከተው ነገር ቢኖር ያንተ ገንዘብ ነው። እኔ ካንተ ገንዘብ ወስጄ ብክድህ ባጭበረብርህ ፈጣሪን አይመለከተውም። አንተና ባለመብቱ። በእኛ ቁርአን ምን ይላል መሰለ? የሰውን ነገር የወሰዱ ሰዎች ወይ የካዱ የዘለሙ ሰዎች ዛሊሞች የነሱ የሚሰሩት ኸይር ስራ ቅድም ያልኩ እኔ እኮ ሰላቴን ሰግጄ ነው የመጣሁት ይኸው ተስቢህ እያደረግኩ ነው የምልህ ነገር ስራዬን እንዳለ ለሰውየው ነው የምሰጠው የውመል ቂያማ። ያንን መንሱር ያምናል። በምንም ተአምር መስጠት አልፈለገም። ኢቭን ስህተት እንኳ ቢኖር የሆነ ነገር እንኳ በስህተት የተደረገ ነገር ካለ እባካችሁን ለሶፎንያስ ንገሩልኝ። አንድም ሰው በእኔ ምክንያት ተጭበርብሮ እኔ አካውንቴ ላይ ገንዘብ አስገብቶ መንሱር እንዲህ አድርጎኛል የሚል ሰው ካለ እዚህ ባዮ ላይ ታስቀምጣለህ። ስልክ አለው። በዛ ስልክ ደውሉና ይሄው እኔ ጋር ላይቭ እንኳን ስትገባ በጣም ብዙ ሰው ይጽፍልኛል። መንሱርን አስተዋውቀን ምንህን ነው የሚወዱ? ወንድነቴን ይወዳሉ። ወንድ ነኝ ኦፍ ኮርስ ምን ጥያቄ የለውም። እንደገናም ደግሞ ብዙ የህይወት ተሞክሮ አለኝ። እንደገናም ደግሞ ብዙ የሰው የሞት ተሞክሮ አለኝ። የሰው ልጅ እንዴት አድርጎ በፍቅር ወደ ራስ ማምጣት እንደምንቻል ጥበቡን ፈጣሪም ሰጥቶኛል። ስለዚህ ምንም የተለየ እንትን በነገራችን ላይ የኔ ናቹራል ነው፣ ኦርጋኒክ ነው። ዛትስ ዋይ ብዙ ጊዜ በእንደዚህ አይነት ነገር ታድያለሁ። ብቻ እኔ ጋር ግልጽ ነው የምንነጋገረው፣ ግልጽ ነው የምናወራው። በተለይም ደግሞ ሰሞኑን በጣም በብዙ የታማህበት ያለ ሀሜቶች አሉ። ከእነሱም ደግሞ መካከል በተለይም ከዚህ ከፊንቴክ ጋር በተያያዘ ብዙ ሀሳቦች በአንተ ላይ የተሰጡ፣ አንዳንዶች ቅያሜ ያላቸው፣ ቁጣ አላቸው፣ የለበትም አለበት የሚል የተለያየ ነገሮች እየወጡ ይገኛሉ። አንተም በሶሻል ሚዲያ ላይ ከዚህ በፊት እንግዲህ ፖሊስ ወይም የአዲስ አበባ ፖሊስን አድንቀህ የተለያየ እርምጃዎችን እየወሰደ እንደነበረ ቪዲዮዎችን ተመልክቻለሁኝ። ስለዚህ ከዚህ አንጻር ከፊንቴክ ጋር የነበረ ነገር ምንድን ነው? አንተ ፊንቴክ ጋር ያለኝ ነገር አምባሳደር ነው። መንሱር ከአምባሳደርነት የዘለለ ሌላ ምንም ነገር የለውም። ያው ፊንቴክ የቴክኖሎጂም ተቋምም ነው፣ ድርጅትም ነው። በኢትዮጵያ ሕገ መንግስት መሰረት ፍቃድ ወስዶ ለማትረፍም የተቋቋመ በጣም ብዙ ሚሊዮን ብሮችን ለመንግስት ግብር እየገበረ ያለ ተቋም ነው። ስለዚህ አሁን ስለ ፊንቴክ መናገርም መብቶ የለኝም። ለምን ራሱን የቻለ ተቋም ስለሆነ ራሱ ሁሉንም ነገር መመለስ። እንደ መንሱር ግን እንደ አምባሳደር ነኝ። ኖ መንሱር እኮ መናገር ስለ ፊንቴክ አልችልም አይደለም። መንሱር ያንን ድርጅት ወክለ በጣም ቅድም እንዳልከው 7-8 ሚሊዮኖች በፎሎወር ደረጃ ነው። አንተም በማድመጥ ደረጃ ግን 130 ሚሊዮን የሚባለው ህዝብ ምናልባት ስማርትፎን አለኝ የሚል ወይም ሶሻል ሚዲያ ባይኖረው እንኳን ከጎረቤቱ ከዘመዱ ከቤተሰቡ መካከል የማይሰማ ማያውቅ የለም። ስለዚህ አንተ ትልቅ ተጽዕኖ ፈጥረሃል በዚህ በሶሻል ሚዲያው። በአንድም በሌላ ሰዎች አንተን የሚያምኑበት ግራውንድ አላቸው። ለምን መንሱር ጀማል ገንዘብ ሲሰጥ የሚታወቅ ሰው ነው፣ ሲረዳ የሚታወቅ ሰው ነው፣ ሀብታም ሰው ነው። ያ ሰው መጥቶ ደግሞ ፊንቴክ የሚባል ግሩፕ ለዚህ ለህብረተሰቡ እንዲህ አይነት ኦፖርቹኒቲ ከወለድ ነፃ የሆነ የተለያዩ እድሎችን ለምሳሌ አንድ የቢዋይዲ መኪና በከተማው ላይ 2.2 ሚሊዮን ብር በሚሸጥበት ጊዜ በ950 ሺህ ብር ብቻ ያለ ወለድ ለ5 ዓመት ብድር በሆነ መልኩ እንሰጣለን ተብሎ ሲመጣ ከፍተኛውን ድርሻ ይዘህ የመጣው አንተ ነህ። ምክንያቱም እዛ ሶሻል ሚዲያ ላይ ወይም ማስታወቂያው ሲመጣ ባለቤቶቹ የድርጅቱ ኦነሮች ምናምን አይደለም የታወቁት። ፊንቴክ ሲታወቅ መንሱር ጀማልን የምናውቀው፣ ባለቤቶቹን አናውቅም፣ አድራሻቸውን ደግሞ ማንንም አናውቅም። ስለዚህ መንሱር ጀማል በዛ ውስጥ እንደ አምባሳደር ብቻ ነው ወይ ሚናህ? ይህን እንድትለይልንና ዛሬ ለአድማጮችም ለተመልካቾችም ቁርጡንና እንቅጩን ነገር ተናግረን እንድትሄድ ነው። እውነቱን ለመናገር ቴንክ ሶ ማች ሶፊ፣ ያው ይህንን እድል ስለሰጠኝ። ለምን
ብዙ ሰው የሚያስበውም እያሰበም ያለው ነገር ነው ብዬ የማስበው ከፊንቴክ ያው ድርጅት ሲቋቋም 100% አይደለ? ከፊንቴክ 1% የመንሱር አይደለም። አሁንም ደፍሬ መናገር እችላለሁ። ህግም ያውቀዋል ይሄንን። እኔ ብቻ ሳልሆን ከኔ ጋር ወደ 7-8 የሚሆኑ ቀደምት በኦልሞስት ከ20 ዓመት በላይ ሙሉ ድፍን ኢትዮጵያ የሚያውቃቸው በድራማቸው በአርቲስትነታቸው የሚያውቃቸው ሰዎችም እንደኔው አምባሳደር ሆኖ የተለየ ፊገር ሳይኖራቸው አምባሳደር ሆኗል። አምባሳደር የሆንበትም ትልቁ ነገር እኔም ሆን እነሱም የመጀመሪያውን መኪና ማስረከብ አየን። ሁለተኛ ላይ አሁንም ስካይላይት ላይ መኪና ማስረከብ አየን። መንሱር እንደዚህ አይነት ነገር አለ ከድርጅቱ ይሄን 900 በነገራችን ላይ በ950 ሺህ ብር ብቻ አይደለም 950 ሺህ ብር በሚል ማስታወቂያ ተሰራ። ከዛ በኋላ ግን ሪያሊቲ ኦን ደግሞ በ950 ሺህ ብርም መኪና ለመግዛት የሄደ ሰው የለም። እርግጠኛ ነኝ ቀሪውን በ5 ዓመት እንደሚከፍል አምኖ ተፈራርሞ ነው የወሰደው። ብዙ መኪኖች ተሰጥቷል። ኦፍ ኮርስ የሚቀሩ ብዙ መኪኖችም ይኖራሉ። ወደፊትም ደግሞ ይሰጣሉ፣ ያስረክቧቸዋል ብዬ ነው ማምነው እኔም ከኔ ጋር ያሉ አምባሳደሮች። ነገር ግን የተሰጠውን አይተን ፍቃዳቸውን አይተን መንሱር ደግሞ እንደ መንሱር እንደ ሙስሊም ወለድ ነፃ የምትለዋ ነገር አትራክት አድርጋኝ ነው የገባውበት እዚህ ነገር ላይ በምገባበት ሰዓት 950 ሺህ ብር እውነት ነው። ብዙ ሰዎች ተመዝግበው ብዙ ሰዎች ወስደው ኦሮሚያ የባህል ማዕከል ላይ ያስረክበዋል ይሄ ተቋም፣ ስካይላይት ላይ ያስረክበዋል ይሄ ተቋም። ምንድነው መስቀል አደባባይ ነው ከሱ በፊት ፓርክ ወንድማማቾች ፍሬንድሺፕ ፓርክ ላይ ያስረክበዋል። በመቶ የሚቆጠሩ መኪኖችን መስቀል አደባባይ ላይ ሙሉ አደባባዩን ዘግቶ አስረክበዋል ይሄ ተቋም። ይሄንን እያየን ነው ሁላችንም የሰራ ነው። በመሃል የነጋዴ ነገር ብዙ ነገር የሚፈጠርበት ነገር አለ። ላቀዘቅዘው ምናምን ላደርግ ፈልጌ አይደለም፣ ሪያሊቲውን ማወቅም ስላለብን ነው። ከዛ በኋላ ግን አዳማ ብራንች እንደተከፈተ የዛሬ 6 ወር አዳማ ብራንች ሲከፈት እኔን ኤጀንት ብለው ተፈራረምን። እንዴ ለምን የኔ ነው የአዳማ ብራንች የኔ ነው ብለህ ነው እንጂ ተናገርከው በሶሻል ሚዲያ ላይ? ቆያ ልክ ነህ። ታዲያ ልንገርህ የአዳማ ብራንች የኔ ነው ያልኩበት ኤጀንት ስለሆንኩኝ እኔ ነኝ የማስተዳድረው ነው። እውነት ነው ብያለሁ፣ አልክድህም እኮ አሁንም ይሄንን ነገር። ግን የአዳማ ብራንች እንደተፈራረምን በሳምንቱ 15 ቀን ማክሲመም 15 ቀን ወይ 20 ቀን በሚሆን ደረጃ ድርጅቱ የራሱ የሆነ የሴልስ ሲስተም አለው። በቃ ይሄንን እስካሁን ድረስ የነበሩት ለፕሮሞሽን ተጠቅመን ከዚህ በኋላ ያሉት መኪኖች ግን በ950 ሺህ ብር ብቻ ሳይሆን ከባንክ ጋር በማገናኘት ወለድ ተጨምሮበት እንደሚሰራና ወለድ እንዳለው ሳቅ እንደ ማንኛውም ሰው ከጠበቃዬ ጋር ተነጋግሬ ደብዳቤ አስገብቼ ከዚህ በኋላ መቀጠል እንደማልችል፣ ለምን ወለድ ያለበትን ነገር ፕሮሞት ማድረግ ለእስልምና አይፈቀድም። መንሱር ደግሞ ሙስሊም ነኝ ብዬ የምናገር ሰው ወለድን አፕሮሼት አላደርግም። በምንም መልኩ አይፈቀድም። በእኛ መጽሐፍ እምነቱም አይፈቅድልኝም፣ ፐርሰናሊቲም ለዚህ ነገር አይፈቅድም። ከዛ በኋላ ሪዛይን አድርጌ ወጣው። ዘን የአዳማው ጉዳይ እዛ ጋር ቆመ ማለት ነው። ከዛ በኋላ ያለው ነገር ግን ዛሬ ላይም ሁነን ኦልሬዲ ሪዛይን አድርጌም ደብዳቤም ሰጥቼ ኦፊሻሊ አሁን በቅርብ ጊዜ ኦፊሻል አመት ሞልቶታል። ባይዘው እኔም ሳልሆን ሁላችንም። እሺ ምናልባት ድርጅቱ የራሱ የሆነ አሰራር ይኖረዋል። አሁን በዚህ በቅርብ ጊዜ ውስጥ የሚፈጥረው ነገር ይኖራል ብዬ አስባለሁ። ለምን መሰለህ አንተ ለምሳሌ ስታስተዋውቅ እኮ ኢቭን ጅቡቲ ድረስ ሄዳችኋል አይደል? ጅቡቲ ድረስ ሄዳችሁ ሰዎች እንዲያምኑ ማኒፑሌት አድርጎናል መንሱር ጀማል ብለው የሚያስቡ ሰዎች አሉ። ለምን በዛ ወቅትና ሰዓት ላይ አንተም ሆንክ አርቲስቶቹ ጅቡቲ ላይ ሄዳችሁ መኪኖች እያሳያችሁ ስትናገሩ ልናስረክብ ነው ልንሰጣችሁ ነው እንጂ ድርጅቱ ሊሰጣችሁ ነው፣ ድርጅቱ ሊያስረክባችሁ ነው አይደል? አምባሳደር ስትሆን እኮ እንደ ድርጅት ነው አክት የምታደርገው። ስለዚህ ተጠያቂነት አለብህ ማለት ነው። በምን መልኩ ድርጅቱ ከሆነ እንደዛ ከሆነማ ኢቲቪን ልጠይቀው ነው። ኢቲቪ ማስታወቂያውን ሰርተዋል። 1920 የሚሆኑ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች የ950 ሺህ ብር መኪና ግዙ ብሎ ማስታወቂያ ሰርተዋል። እንደዛ ከሆነ ሁላችንም የምንጠይቅበት ከሆነ ሊያስጠይቀን ይችላል። ከዛ በተረፈ ግን ማወቅ ያለብህ ነገር መንሱር እንደ መንሱር ማስታወቂያ ሊሰራ ነው የተፈራረመው እንጂ ባለቤት ሆኖ አይደለም። ጅቡቲ ድረስ ደግሞ የሄድ ነው 3 ወር ውስጥ ነው ይሰጣልን ብሎ ድርጅቱ ብር የተቀበለው። ብር 9 ወር 3 ወር ውስጥ ሲቀበል ብዙ ሰዎች የማይረዱት ኤልሲ የሚባል ነገር አለ። አንድ መኪና ከጅቡቲ ከቻይና ጭነ ከቻይና መርከብ ላይ አስቀምጠ ጅቡቲ አምጥተ ከጅቡቲ ደግሞ ፍሪዞን ወስደ ከፍሪዞን ደግሞ ኢትዮጵያ መተ መኪናው እዛው እያለ ኤልሲ ከፍተ ዶላር ፕሮሰስ አድርገ የመንግስት ግብር ቀረጥ ከፍለ ወደ አዲስ አበባ ለማምጣት ጊዜ ፈጀ።
ስለዚህ ሰዎች ኮምፕሌን ማንሳት ጀመሩ። እኛም እንደ አምባሳደር ተሰብስበን ምንድነው ይሄ ነገር አልናቸው። አይ እኔ ድሌ ተፈጥሮብኝ ነው። መኪኖቻቸው ቁጭ ብለዋል። ይሄው ጅቡቲ ደርሰዋል። ኤልሲ ችግር ስለነበረ የዶላር ጉዳይ ስለነበረ እንደ አገር እኮ የዶላር ችግር አለብን፣ ምንም ጥያቄ የለውም። የዶላር ችግር ስላለብን ነው እንጂ ይሄን ያክል መኪኖች ይሄው ጅቡቲ ላይ አለን ሲሉን ነው። እኛ በዚህ ጉዳይ ጥያቄ ተነስቶብናል፣ ማየት እንፈልጋለን። ዋቴቨር በሆነ አይነት ሁኔታ ይሄንን ቦታ ላይ ሄደን ማየት አለብን፣ ሰውንም ማረጋጋት አለብን። ለምን ሪስፖንሲብል አለብን እንደ አምባሳደርነት። ሄደን ቦታው ላይ አይተን መኪኖቹ ሲጫኑም አይተን ተጭኖም መጥተው አዳማ ሲገቡም መግባታቸውን አረጋግጠን መስቀል አደባባይ ላይ ለሰዎች አስረከብን። ከዛ በኋላም ነው እኔ ኦልሬዲ እዛ ቦታ ላይ መገኘትም ያቆምኩት። ግን እዚህ ላይ ምንድነው ሰዎች በዛ የተመዘገቡ ኦልሞስት ወደ 5000 በላይ ሰዎች ነው እንግዲህ እዚህ ጋር ነው አሁን ትልቁ ስህተት። ምንድነው አሁን ትልቁ ስህተት እዚህ ጋር ነው። ሰዎች የሚያስቡት ሚዲያውም የሚያስበው 5000 ሰው ተመዘገበ። 5000 ሰው እኮ ቀላል ሰው እንዳይመስለን፣ በጣም ብዙ ሰው ነው 5000 ሰው ማለት። ኦፊሻሊ ድርጅቱ አናውንስ ያደረገው 1200 ሰው ነው። 1200 ሰው እንደተመዘገበ በቅርብ ቀን ግን እየሰማው ያለሁት 1300 ሰው የሚለውን ነው የሰማሁት። ስለዚህ ከ1300 ሰው በላይ በፊንቴክ አልተመዘገበም። 5000 ሰው እኮ ማለት በጣም ብዙ ነው። እንግዲህ ከዚህ በፊትም ብዙ ነገሮች ውስጥ መግባት አንተን ስለማይመለከት አልፈዋለሁ ጉዳዮችን እንጂ በዚህ ላይ ግን እነዚህ 1000 ሰዎች ቤተሰብ አላቸው፣ ልጅ አላቸው፣ ትዳር ያላቸው አሉ። ያላቸውን ነገር ሸጠው ኑሮዬን አሻሽላለሁ ብለው ወርቃቸውንም ሊሆን ይችላል ቤታቸውንም ሸጠው የተለያየ ነገር ሸጠው ወደዛ እንደሚመጡ እሙን ነው። ምክንያቱም ይሄንን አድቫንቴጅ ለመጠቀም የሚፈልግ ሰው አብዛኛው የኢኮኖሚው ስታተስ መካከለኛ ወይም ታችኛው ማህበረሰብ ነው። ለምን ኑሮውን ለመቀየር ያተቹን ነገር ሰጥቶ ጉሮሮውን ዘግቶ ነው ወደዛ ወደ ፊንቴክ ድርጅት ወስዶ ገንዘቡን የሰጠው። ከሰጠ በኋላ ሲጠብቅ ቆየበትና ቁጣው ገነፈለ። የሰው ቁጣ ሲገነፍል አንተና አርቲስቶች መጣችሁና አረጋጋችሁ። በምን ይሄው አለ አይዟችሁ እኛም ከናንተ ጋር ነን የሚል በዛ ሰዓት ልንገርህ፣ በጅቡቲ በሄንበት ሰዓት የሰው ቁጣ የገነፈለበት ጊዜ አይደለም በምንም መልኩ። እኔም ግን ፐርሰናሊ ሰዎች እየደወሉ መንሱር ምንድነው ቆየብን 4 ወር ሞላ 3 ወር ሞላ 5 ወር ሞላ ሲሉን ነው። አሁን የሰው ቁጣ ምናልባት የምትለው አሁን ሊሆን ይችላል፣ ወደፊት ሊሆን ይችላል፣ የማውቀው ነገር የለም። እኔ በነበርኩበት ሰዓት ግን አምባሳደርነት ሁኜ አመት ሳይሞላኝ ደብዳቤ ከማስገባቴ በፊት የነበረው ነገር ግን የሰው ቁጣን የሚያስገነፍል ነገር አልነበረም። ይሄ እንኳ የአንድ 2 ወር ጊዜ ፈጀ ሲባል በቀጥታ ቦታው ላይ ሄደን አምጥተን አሳይተናል። ዛሴት እንደ አምባሳደር ማድረግ ያለብን ይሄንን ነው። በአካል ማየት ያለብን ይሄንን ነው። ይሄ ድርጅት ደግሞ ይሄንን ነገር ዴሊቨርሲ በነገራችን ላይ 950 ሺህ ብር ከፍለ የ2.ምናምን ሚሊዮን ብር መኪና አይደለም የሰጠው ድርጅቱ። 950 ሺህ ብር ይከፍላል። ከዛ በኋላ ደግሞ ወጪዎች አሉ። እነዛን ወጪዎች እንት ብር እንደሆነ ኤግዛክትሊ ያላቅምና እንጂ ከፍሎ ከዛ በኋላ መኪናውን በታርጋ አድርጎ ዛሬ ላይ ግን በትንሽ ገንዘብ እየከፈለ በነገራችን ላይ እውነቱን ለመናገር ምናልባት ድሌ የተፈጠረው ከዚህ በኋላ ያለውን ምን እንደሚፈጠር እርግጠኛ ሆኜ መናገርም ባልችል በጣም ብዙ ሰዎች በዛች ገንዘብ መኪና ወስዶ ዛሬ ህይወታቸውን እየመሩ ነው። ዛሬ ወለድ የሚባል ነገር ሳይኖርባቸው የብዙ ሰው ህይወት ተቀይሮበታል። በዚህ ነገር ላይ ምንም ጥያቄ የለውም። ከዛ በኋላ ወደ ወለዱ ሲመጣ ነው መንሱር ከዛ ጉዳይ ላይ ራሴን ማውጣት የፈለግኩትና ተነጋግሬ ከባለቤቶች በነገራችን ላይ አሁንም ባለቤቶቹ እኮ ኢትዮጵያ ውስጥ ናቸው። ብዙ ተቋማት እኮ የሰው ገንዘብ ሰብስበው ከሀገር ይጠፋሉ። እነዚህ ሰዎች እኮ ዛሬም ኢትዮጵያ ውስጥ ናቸው። ዛሬም ስራ እየሰሩ ነው። ዛሬም መኪና እናመጣለን ብለው ኦልሬዲ ፕሮሰስ እያደረጉ ነው ያሉት። ፊገሩ ስንት ነው አላቅም። እሱ ከዛም ወጥቼ ከአምባሳደርነትም ወጥቼ እኔ ድርጅቱን በቅርበት ከሰዎቹ ጋር ስለምግባባ በስልክም አገኛቸዋለሁ፣ ጠይቃቸዋለሁ። አይ መንሱር እያመጣን ነው፣ እየሰራን ነው ያለ ነው፣ በቅርብ ጊዜ እንሰጣለን እናስረከባለን የሚል ነገሮች አሉ። አንተ ጓ ከመምጣቴ በፊት ከሳምንት በፊት አምባሳደሮች እንዳለ ተሰብስበን አነጋግረናቸዋል። በቅርብ ዴሊቨር እንደሚያደርግ ሰፋፊ ስራዎችን እየሰራ እንዳለ ነው የማውቀው። ግን እዚህ ላይ አገር ውስጥ ናቸው እስከ ትናንት ድረስ አለ አገር ውስጥ ይሄ ሰው። ስለዚህ ከናንተ መካከል እኮ አንዳንዶች አምባሳደር ዊዝድሮ አድርገው የወጡ በቃን ብለው አቋርጠው የወጡ በሶሻል ሚዲያቸው የሚጠፉ የተከፈላቸውን የአምባሳደርነት ገንዘብ አንፈልግም ብለው የወጡ ሰዎች ነበሩ። በዛ ሰዓት ነበር ቆይ ልነግርህ ነው ማንም ሰው ብር ተከፍሎ ብር ይመለሰ የለም። ምናልባት አምባሳደርነት ታጭቶ ወር ደግሞ አምባሳደርነትን ፈርሞ ከድርጅቱ ጋር ባለመግባባት ወይንም ደግሞ በራሱ የሆነ ያልታየው ነገር ስለነበረ ሪዛይን አደረገ እንጂ የፊንቴክን ብር ወስዶ አምባሳደር ሆኖ አይ እኔ ይሄ ነገር አላማረኝም እንኩ ብራችሁን ያለ አምባሳደር ከመጣ ይሄው እኔ በእርግጠኝነት ሶሻል ሚዲያ ላይ የውሸት ነው የሚነዛው። ብር ወስዶ እንደገና መለሱ። ብር መልሻለሁ ሪዛይን ያደረጉ ነበሩ። አምናለሁ ይሄንን። ስለዚህ በዛ በወቅቱ ምንድነው ምክንያቱ የሚል እናንተ ላይ ጥርጣሬ አልተፈጠረም?
ምን እያመጣ ነው? ሶስተኛ አራተኛ ዙር እያለ በብዙ መቶ የሚቆጠር መኪና እያስረከበ ነው። ምን አይነት ጥርጣሬ ይፈጠርብኛል? እንደ መንሱር አንተን በመውደድ አንተ የዛ ድርጅት አምባሳደር በመሆን ሙስሊም በመሆን በዛ ላይ ደግሞ ይሄ ወለድ የሚባል ነገር የለውም መንሱር ማ ካለበት ያመነው ነገር ልክ ነው ብሎ ዘሎ የገባ ሰው ገንዘቤን ተበልቻለሁ ብሎ የመጣ ቢኖር ወይም ገንዘቡን የተበላ እውነተኛ ሰው ቢኖር ለዛ ነገር ይቅርታ ትጠይቅበታለህ አንተ? እኔን ብላችሁ ስለመጣችሁ አሁን እዛ ደረጃ አልደረስንማ። እዛ ደረጃ እኮ የምትደርሰው ምን ሲሆን ነው መሰለህ? ይሄ ድርጅት ማምጣት ሲያቆም፣ ሰዎቹ ከሀገር ሲጠፉ፣ የሆነ ነገር ድርጅቱ ፌል ሲያደርግ፣ የሆነ ገንዘብ ሲጭበረበር ነው ድርጅቱ እኔ ስራዬን እየሰራ ነው አፕግሬድ እያደረግኩ ነው እያለኝ በምን መልኩ ነው ይህን ነገር መጠየቅ የምችለው? ስለዚህ በቅርብ ጊዜ ቢሮ ላይ የተተራመሰውን ቪዲዮ ላሳየ ሰምቻለሁ። ሰምታል? በቃ በዛ በጣም ብዙዎች ገብተው ቁጣቸው ገንፍሎ ተጠያቂነት ያለው ሰው ሳይኖር ቢሮ ውስጥ የሚያናግራቸው ሰዎች ጠፍተው በፊንቴክ ቢሮ ውስጥ ከፍተኛ ጸብና ግርግር ነበረ። እኔ ግን እስከማውቀው ድረስ ሌሎቹን አምባሳደሮች ብትጠይቃቸው ይህንን ነው የሚነግሩ። ድርጅቱ ስራ እየሰራ እንደሆነ መኪኖችን ለማምጣት ዝግጅት ላይ እንዳለ የተወሰኑ ሰዎችን ኢቭን የቻርጅ ማድረጊያ ቤታቸው ድረስ ሂዶ እንዳስገባ በቅርብ ቀን ሊያስረክባቸው እንደሆነ ነው የምሰማውን ነው የምነግርህ። ለምን እንዳልከው እኔ ኦልሞስት 6 ወር ሊያልፈኝ ነው እዛ ካቆምኩኝ ማስታወቂያ መስራትም ካቆምኩኝ። ምናልባት የድሮ ቪዲዮዎችን ሊንሸራሸሩ ይችላሉ። በ950 ሺህ ብር ብዬ ነው የምናገረው። 950 ሺህ ብር ብለህ ብትመጣ ዛሬ እንደዛ አይደለም ፊንቴክ እየሸጠ ያለው። ፕላስ ዋጋ ጭማሪ ያለው ሪፖርተር እኮ እስከ ትላንት ድረስ ፖስት እያደረገ ነው ያለው ስለ ፊንቴክ። ኦፍ ኮርስ እስከ ቅርብ ጊዜ ድረስ በሪፖርተር ጋዜጣ በ950 ሺህ ብር ይግዙ የሚል እኮ አለ። ስለዚህ እኔ ሪፖርተር ማስታወቂያ ከሰራው፣ ኢቲቪ ማስታወቂያ ከሰራው፣ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች ከሰሩት ማስታወቂያ የተለየ ምንም ስራ አልሰራው እኮ። በዚህ አጋጣሚ ግን በአንተ ምክንያት ገንዘብ ሰጥቼ ቆይቶብኛል አልደረሰኝም ለሚሉ ሰዎች ምንድን ነው የምትመልስላቸው? በጣም ይቅርታማ ለዚህ ምንም ጥያቄ የለውም እንዴ። ይሄን እኮ እላለሁ። ግን ምንድን ነው መሰለህ ሸዳውን የሆነ ነገር የለም ልልህ ብዬ ነው እኮ። ወደ ሸዳውን የሚወስድ አይነት ንግግር ነው አሁን ትርምስ ያለው በየቢሮ በፊንቴክ ቢሮዎች ውስጥ ነው እኮ። ያን እንግዲህ ተቋሙ ራሱ ይመልሳል። እኔ መመለስ አልችልም እኮ። ፐርሰናሊ ያንተን አሁንም ፐርሰናሊ ያንተን ድርሻ በምን እንውሰደው? ለምሳሌ ከዚህ በፊት የነበርከው በአምባሳደርነት ነው። ከ6 ወር በፊት አቁመሃል። አንተ ሪዛይን አድርገህ ከዛ ደብዳቤ አስገብተህ እንደወጣ እሱም ደግሞ ከዚህ ከወለድ ጋር የተያያዘ እስልምናዬ ስለማይፈቅድልኝ ሸሪዓው ስለማይፈቅድልኝ ወለድ ያለው ነገር ውስጥ አልገባም ብለህ እጅን አውጥተህ ወጥተሃል። ከወጣህ በኋላ ለተፈጠሩ ነገሮች አንተ ጋር የምጠይቀህ ነገር ስለሌለኝ፣ ነገር ግን ቅድም እንዳልከው ቪዲዮዎች ዛሬም ይንሸራሸራሉ። አንተ ከ6 ወር በኋላ የለህም። አሁን እኔ እናንተ እዚህ እየተነጋገርን የኔ ፖስት እየተደረገ ነው። 950 ሺህ ብር ግን አይደለም እዛ ሲሄዱ ሰው ግን የተለጠፈውን ነው የሚያየው። ገባን? ያንንም እንዳትል ሪፖርተርም እኮ እያደረገ ነው ያለው እኮ። በዚህ ጉዳይ ላይ ተበልተን አንተ ጋር የሚደውል ሰው የለም? በፊንቴክ ጉዳይ ዘገየ ገንዘብ እንዲሆነብን ለነዛ ሰዎች ምንድነው አሁን በየቀኑ አንተ ጋር በፊንቴክ ጉዳይ ሰዎች እንዳይደውሉልህ አንተም ረፍት ማግኘት ስላለብህ በዚህ አጋጣሚ ከዚህ በኋላ እዛ የለውም ፊንቴክ ውስጥ እኔ አይደለውም የሚለውን እንደዛማ ለምን እኔ አምባሳደርም ሁኜ ከ6 ወር በፊትም ባቆም ቅድም እኮ ተናግረሃል። ያንተን ቪዲዮ አይቶ የከፈሉ ሰዎች እያንዳንዳቸው ክፍያቸው እስኪከፈላቸው መኪናቸውን እስኪያገኙ ድረስማ ስቲል ለዛ ሰው ለከፈለው ሰው ዘብ ቆሜ እከራከራለሁ። ምንም ጥያቄ የለው እኮ። ስለዚህ ጥያችሁ አልሄድኩም ነው አለው። ግን እንዲገዙ ማስታወቂያ ሰርቼ አላውቅም እኮ። አሁን በአንተ ምክንያት የገቡትን እስክትረከበ ድረስ ከእናንተ ጋር ነኝ። ኦፍኮርስ አዲስ ለምትመጡ ሰዎች እኔ ኃላፊነት የለብኝም ነው? ምን ይመለከተኛል? ከ6 ወር በኋላ ለከፈሉ ሰዎች እኔ ላይ ይመለከተኛል። ሲጀመር ይመለከተኛል አይመለከተኝም ማለትም አልችልም። ለምን ተቋም ነው ይህን ብር እየተቀበለ ያለው። ትልቅ ተቋም ነው፣ ትልቅ ስራ ያለው ብዙ ነገሮችን እያስኬደ ያለ ተቋም ስለሆነ ይሄ ተቋም ነው ለዚህ ነገር መልስ ሊሰጥ የሚችለው እንጂ መንሱር እንደ አምባሳደር በ950 ሺህ ብር መኪና ግዙ ከፈሉ አይኔ እያየ የተረከቡ ሰዎች አሉ። እስካሁን ደግሞ ቆየብን የሚሉ ሰዎችም አሉ። ለነሱ ደግሞ ተቋሙን ሄደን በምንጠይቅበት ሰዓት ተቋሙ አይ እኔ በዶላር በተለያዩ የኤልሲ ችግሮች ገንዘብ ችግር ስለተፈጠረ እነዚህ ነገሮችን እያስተካከልኩ ነው እንጂ ይሄው አለው ብሎ ባለቤቶቹ ቁጭ ብለው እኔንም ሳይሆን ሁሉንም አምባሳደሮች እያነጋገሩ ነው። ስለዚህ በእርግጠኝነት ገንዘባቸውን ያገኛሉ ብዬ ነው የማስበው። ስለዚህ ንብረታቸው ሊደርሳቸው ብለህ ታምናለህ? እንደዛ ነው መሆንም ያለበት፣ እንደዛ ነው ማመንም ያለብኝ። እስከዛ ሰዓት ግን እኔ ከህዝቡ ጎን ነኝ ያለሁት። በጣም ጥሩ። እንደው ልምጣ። በጣም ብዙ ጊዜ ስለ ዶክተር አብይ ታነሳለህ። ለዶክተር አብይ ነፍስ እንሰጣቸዋለሁ ትላለህ። የበቀደሙን ቪዲዮ አይተህ ነው? አይቻለሁ የበቀደሙን ቪዲዮና
ነፍስ አይከብድም ወይ? ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻ ካለ ሰጠዋለሁ። ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጠዋለሁ። ለምን? ምንም አትጠራጠር። ምንድነው ምክንያት? የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው። ፕራይም ሚኒስቴሩ ልንገርህ፣ የአፍሪካ አፍሪካ፣ የኢሮብ፣ የኤዥያ፣ የአሜሪካ የሆነ አገር ፕሬዚዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሁኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳ አይሄድም ነበር። ራችን ላይ እኔ ሙስሊም ነኝ፣ ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ፣ በኮንፊደንስ ነው የምነግርህ፣ በእርግጠኝነት ደግሞ አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። እርግጠኛ ሆኜ ነው የምነግርህ፣ ዛሬም ነገም ወደፊትም። አይ ሎቭ ዩ ማይ ፕራይም ሚኒስተር።